ማህበራዊ ሚዲያ የቤተሰብ ገመና መሸጫ ወይስ የጸጸት መግዣ? ቴክኖሎጂ ዓለምን ባቀራረበበት በዚህ ዘመን እኛ ግን ከራሳችን ደምና ስጋ በተለይም ውለቷ በሰማይ ከምድር ከማይመዘን እናታችን ጋር እየተራራቅን እንገኛለን። በእድሜ ለጋነትና በጊዜያዊ ስሜት ተገፋፍተን የምንወስናቸው ውሳኔዎች ነገ ማስተዋል ሲመጣ የምንከፍለው ዋጋ እጅግ የከበደ ይሆናል። ሰሞኑን በቲክታክ መንደር የምንሰማው የእናትና የልጅ ልብ ሰባሪ ታሪክ የአንድ ቤተሰብ ታሪክ ብቻ ሳይሆን ሁላችንም ቆም ብለን ራሳችንን እንድንመረምር የሚያስገድድ ትልቅ ማህበራዊ መስታወት ነው። እስኪ ቆም ብለን እናስተውል። በአንድ ወቅት በመረጠችው ትዳር ምክንያት ከእናቷ ጋር የተጣላች ሴት ልጅ ትዳሯን መርጣ ወደ ወደደችው ወንድ ሄዳለች። በዚህ ምክንያት ከእናቷ ጋር በመካከላቸው ያለው ግንኙነት ሙሉ በሙሉ ይቋረጣል። በየሚዲያው መሰዳደቡና መወራረዱ ግን ቀጥሎ ነበር። ነገር ግን ጉዳዩ የቤተሰብ ገመና ሆኖ መቅረት ሲገባው የሚዲያ ተጠቃሚዎች ሁሉ እየገቡ ሀሳብ የሚሰጡበት፣ ጎራ ለይተው የሚነታረኩበት እጅግ አስቀያሚ የእናትና ልጅ ጭቅጭቅ ወደ ሶሻል ሚዲያ አደባባይ ወጣ። መፍትሄ ከመፈለግ ይልቅ አጀንዳ ሆኖ ተባባሰ። እናትና ልጅ በአደባባይ ተዘላለፉ፣ ተረጋገሙ፣ ፍጹም ጠላት ሆኑ። ከብዙ መለየት በኋላ ያቺ እናት ልጄን አፈቀችኝ ብላ በግልጽ አደባባይ ብታለቅስም ልጅቱ ነገሩን በዝምታ አለፈችው። ይባስ ብሎ አሁን ማን ያርሰኛል መውለድ ፈራው ብላ በአደባባይ እናት እንደሌለው ሆና ቪዲዮ ሰራች። እናትም ይህን ቪዲዮ የሰማች ጊዜ ካለችበት ሀገር መታ ኢትዮጵያ ነበረች። ይህኔ ድንገት ስትሮክ መቷት ሆስፒታል ገባች። አሁን ግን የሚሰማው መርዶ እጅግ ይረብሻል። ያቺ ልጇን የናፈቀች ምስኪን እናት ከዚህ ዓለም በሞት ተለየች እየተባለ ነው። ልጅቱ እድሜ ልክ የማትፍቀው ጸጸት ታቅፋ ልትኖር ነው። እግዚአብሔር የሚወራውን ውሸት ያርግላት እንዳንል ነገሩ እውነት ነው። ነገር ግን ከዚህ ታሪክ ጀርባ እኛ ስንመረምራቸው የሚገቡ እውነታዎች አሉ። ባዩሽ እውነቱን እንነጋገር ከተባለ ወንዶችም ሆነ ሴቶች በወጣትነት ወይም በቲኔጀር እድሜያቸው ማንንም መስማት አይፈልጉም። በተለይ በዚህ እድሜ ክልል ውስጥ የቤተሰብ ትልቁ ጠላት እንደሆነ አድርገው ያስባሉ። ከዚህ በላይ ደግሞ አፈቀርኩ ሲሉ ሙሉ ሕሊናቸው ይደፈናል። ፍቅር አይናቸውን ያውረዋል። ማስተዋሉን አጥተው ማንም አይሰሙም። ይባስ ብሎ የቤተሰብ ገበናቸውን አደባባይ ላይ አውጥተው ሲያሰጡት ምንም አይፈሩምም አያፍሩም። ነገር ግን ይሄ ጊዜያዊ ስሜት ነው የሚለው የወጣትነት ግልብነት መጨረሻው የት እንደሆነ አያስተውሉትም። በህይወት ውስጥ እንዳታረፍዱ የሚባለውም ለዚህ ነው። ማርፈድ ጸጸትን ያወርሳል። ጸጸት ደግሞ ከባድ የእግር እሳት የሆነ የእድሜ ልክ ስቃይ ነው። ሌላው የሚገርመው ልብ የሚሰብረው ነገር በዚሁ የሶሻል ሚዲያ መንደር የምናያቸው ሰዎች ባህሪ ነው። በእናትና በልጅ መካከል ገብተው ለእናት አግዘው ልጅቱን የሚሰድቡ ወይም ለልጅቷ አግዘው እናትን የሚያንቋሽሹ ደጋፊዎች ነበር። በእጅጉ ይገርማል። በቤተሰብ መሃል ገብቶ እሳት መጫር ማንንስ ይጠቅማል? በዚህ መሃል ግን ሞት ቀጠሮ የለውምና መጥቶ እናትን ሲነጥቅ ለልጅ ስለልቦና ምን እንደሚፈጠር መገመት አያቅትም። ልጅቷ ምንም እንዳይሰማት ይችላል። ነገር ግን አሁን እርጉዝ ነች። ነገ ስትወልድ ከወሊድ ጋር የሚመጣው ድብርት ወይም በእንግሊዝኛ ፖስትፓርተም ስትረስ የእናቷን ድንገተኛ ሞትና የባሏን በቅርብ ርቀት አለመኖር ተደማምሮ የሚዲያውም ጫጫታ ተጨምሮበት ገና ብዙ የስነ ልቦና ቀውስ እንደሚፈጥር መገመት አይከብድም። ማጠቃለያ የኔ ምክር ይላል የጽሁፉ ባለቤት፣ በዚህ ዘመን መታወቅና ማወቅ የተለያዩ ነገሮች ናቸው። በቲክቶክ ላይ መታወቅን እንጂ ነገሮችን አርቆ ማወቅን አተናል። በስተመጨረሻም የምንገነዘበው ግን የጊዜ ክፉኛ ማርፈድ ብቻ ነው። እናቶች ሲኖሩ ክብር እንስጣቸው። ሚዲያ ላይ ገመና መዘርገፍ ትርፉ የእድሜ ልክ ጠባሳ ነው። ይህ ታሪክ ለሁላችንም ትልቅ ማስጠንቀቂያ ይሆናል ይላል የጽሁፉ ባለቤት። በመጨረሻም በህይወታችሁ እንዳታረፍዱ ሲል ጽሁፉን ይዘጋል። በአጠቃላይ ይህ አሳዛኝ ክስተት ለአሁኑ ትውልድ ትልቅ ማስተማሪያ፣ የወቅቱ መራር እውነት ነው። በቲክቶክ ላይ የሚገኝ ጊዜያዊ ላይክና ቪው የእናትነትን ክብር፣ የቤተሰብን ገመናና የነገንም ሰላም ሊተካ አይችልም። የሰው ልጅ የፈለገውን ያህል ቢወጣ ቢወርድ በእናቱ እቅፍ ውስጥ ካገኘው ሰላምና ምርቃት የበለጠ ምንም አስተማማኝ መጠለያ የለውም። ሞት ቀጠሮ የለውምና ነገ በጸጸት እሳት ከመቃጠላችን በፊት ዛሬ እናቶቻችንን እናክብር። በሶሻል ሚዲያ መንደር በሰው ቁስል ላይ እንጨት መጫራችንንም አቁመን ማህበራዊ ኃላፊነታችንን እንወጣ። በህይወታችሁ እንዳታረፍዱ። ምክንያቱም የጊዜ ማርፈድ መጨረሻው እድሜ ልክ ጠባሳ ነው።